ሰላም ጤና ይስጥልን ውድና የተከበራችሁ የዘንዬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። እንግዲህ ሰው ሰርቶ ያለፈውን እኔ ደግሞ አሁን ገና ነው እየሰራሁ ያለሁት። ምክንያቱም አሁን ለመስራት ጊዜውን አግኝቼ ነው ማለት ነው። እና ከልጄ ጋር አብሬ እንደዚህ ኑ ወደዚህ ወደዛ ልላቸው ማለት ነው። ይሄው እንደምታዩት ገዝቼ እያሳደግኩ ነው ማለት ነው። ግን ያው የገዛኋቸውም እንደዚህ ትልልቆች ነው። ገና መጀመሬ ነው። እቤት ደግሞ እንደዚህ ቆርቆሮ ሰርቼላቸዋለሁ። ቆርቆሮ በቆርቆሮ ነው የሰራሁላቸው። ይሄ ደግሞ እዚህ ጋር የምታዩት ደግሞ ማደሪያቸው ነው ማለት ነው። እና ይሄው እነሱ ይሄንን ይመስላሉ። እንግዲህ ለወደፊት እንቁላል እንሸጣለን እናበላለን። ያማራችሁ ብቅ ብቅ በሉ ማለት ነው። እና ይሄን ይመስላሉ ዶሮችን በብዛት ወንዶችን ነው ያስገባሁት ማለት ነው። እና ይሄን ይመስላል። ጥያቄ ካላችሁ ጠይቁን እላችኋለሁ። እና በጥያቄያችሁ መሰረት ይመለስላችኋል። እኔ አሁን የሰጠኋቸው የተከካ ስንዴና የተከካ በቆሎ ነው። በቆሎ በሚዛን ይገዛና ይከካላቸዋል። በሱ እንጀራም ከተገኘ እንጀራ ሁሉንም ነገር እያደረኩኝ እሰጣቸዋለሁ ማለት ነው። እና እንግዲህ ሲያድጉ እንገናኛለን አብረን። ጥያቄ ያለው ሰው ጥያቄውን ይጻፍልኝ፣ መልሱን እሰጣቸዋለሁ። እና አሳዝኑም በእናታችሁ ይዋቸው።